ማህሌት ደረጀ ከየት ነው? ከአዲስ አበባ ነው? ከጎንደር። ገብተሽ አታውቂማ? የት ላይቭ? ብዙ ጊዜ ብቻ ብዙ ጊዜ አልገባም። ማቅሽ መሰለኝ፣ የሆነ ቦታ ማቅሽ መሰለኝ። እኔ እንጃ የት እንጃ፣ የሆነ ቦታ አይቼሽ ማቅ ይመስለኛል። እንጃ ነው። ታውቂኛለሽ? እኔ አዎ፣ ተቆራርጦ በሚወጣ ቪዲዮ ነው የማውቀው። ጥሩ፣ ዋናው ማወቅሽ ነው። በይሽ ተጮች በቃ ከቤተሰቦች የት ነበር ማቃት? 387 ሺህ ፎሎወር አለ፣ ግን እኔ ፎሎ አላረጋትም። የት ነው ማቃት? ጌታው የቀድሞ ዘመናችንን አዲስ ቆንጆ ቆንጆ ሴቶች እንደሚ እንዴት ነሽ? መሳጅ ቤት ነሽ? ለምን እንደዛ አልከኝ? ቤቱ እንደዛ ይመስላል። ተኝተሽ ነው? ኧረ ይሄ መኖሪያ ቤት ነው። የእናንተ ነው? አዎ። የት አለ? ሰላም አዲስ አበባ አይደለም፣ ቢሮ። አሜሪካ ሀገር። ቴሌቪዥኑ ድምፅ ስለማይሰማ እንዴት ነህ? አለን። ማንን በል ፎሎ ታደርግኛለሽ? ሳይዝም እየላኩልሽ። ቴንክ ዩ ስለላክልኝ አመሰግናለሁ። ባይዘዌ የሆነ ቪዲዮ አይቼው በጣም ነው የወደድኩት። ጅማ፣ ሐረር እና ድሬዳዋ እሱን ቪዲዮ አይቼው ወድጄዋለሁ። በጣም ነው የምትከታተይኝ ማለት ነው? በጣም እንኳን አልከታተልም፣ እሱን አይቼው ግን ወድጄዋለሁ። የምን ሀገር ልጅ ነሽ? ድሬዳዋ? አይ ያው የሶስቱም ሀገር አይደለም። የምን ሀገር ልጅ ነሽ? አዲስ አበባ ልጅ ነኝ። አዲስ አበባ ልጅ። መቼ ነው ውጭ ሄድሽ? 6 ወር ገና? አዎ። የት ሀገር ነሽ? ዩሮፕ ነው። ዩሮፕ ከስም የለውም? ኔዘርላንድ። ኔዘርላንድስ? ኔዘርላንድ ባይዘው በጣም ፈታ ያለ ሀገር ነው። አዎ ደስ ይላል። ለመናገር ደስ ይላል። ሰውም ደስ ይላል። ኔዘርላንድ ሀገር ዜጋ ከሆንሽ እና ሴክስ ማድረግ ካልቻልሽ መንግስት ይከፍልልሻል። በአመት አንዴ ነው ሁለቴ። አይ እኔም ዜጋ አይደለሁም። ሴተኛ አዳሪዎች ጋር ሄደው እንዲያረጉ ለዜጎቻቸው ለምን ስለሚያሳብድ አለማድረግ። አሁን እኔ ጋ አንዳንዴ ኮሜንት ያለው ብዙ ነፍጭሏል። ብዙ ሰው ስለማያረግ ቆይቷል ካረገ እና እንደዛ ተብሎ የኔዘርላንድ መንግስት ይከፍላል በአመት። አታቂ? ኔዘርላንድ አመት ከሌላ ዩሮፕ በተለየ ደግሞ ተጨማሪ ማጨስ ትችላለሽ። እነሱ ጋር ዩሮፕ ጠቅላላ ያጨሳሉ። አይ የኔዘርላንድ ለየት ይላል የተወሰነ መጠን። እንጃ በሌላም ሀገር አይቻለሁ ያጨሳሉ ማለት ፐብሊክ ላይ ምንም ላይ በቃ ኖርማል ነው። ባልሽ ነው የወሰደሽ ወይስ ቤተሰብ ነው? ቤተሰብ። ኢንቪቴሽን ምናምን ልኮልሽ? እንደዛ ነገር ያው ማውራት አልፈልግም። ጥገኝነት አልፈለግሽም እስካሁን? ሶሻል ሚዲያ ላይ ብዙ ማውራት አልወድም። ለምንድን ነው ለምንድን ነው
ለምንድን ነው ማውራት ማፈልገው? እኔም ፎሎ የምታረጊኝ? ያ እንጃ ምናልባት ያው አንተ የሚለው ቪዲዮን ያንን ቪዲዮን ወድጀዋለሁኝ። ሁለት የሀገር ውስጥ ደስ ይለኛል። እሱ ቪዲዮ ወድጀዋለሁ። የሀገር ውስጥ የሚያደርግ ሰው ደስ ይለኛል። ብዙ ሰው ገንዘብ ሲያገኝ ውጪ ነው ግን ነው አይደል? እሱ ወድጀዋለሁ። ባለትዳር ያለንም ብዙ ቦታ ስለሚሄድ ደስ ይለኛል። የሀገር ውስጥ ባለትዳር ነሽ? አሁን ባለትዳር ኮምሽ ላይ ለምን ትገቢያለሽ? ምን ችግር አለ? ከባለሽ ውጭ ሌላ ሰው አይ ያንተን ወሬ አላወራሁም። አታውሪ። ወራት ብቻ ነው የሚሰጠው እና ምን ችግር አለ? ባልሽ ደስተኛ ነው አንቺ ላይ ቢያተስ? አዎ ምንም እንትን የለውም፣ ተቃውሞ የለውም። ምንም አይመስልም። አዎ እኔ ስላወኩ ደስ ብሎኛል። መልካም ቀን ይሁንልኝ። እሺ ቻው። ቻው። ለምንድን ነው ባለትዳር? እኔ ግን በቃ ጮኬ ደከመኝ። ባለትዳር ሰዎች ላይቭ አትግቡ ብዬ እቺ ልጅ ላናዳት አንቺ። ሰላም እንዴት ነሽ? አይ ሞን ደህና ነሽ? እንዴት ነህ? አለ የጠፋሽ ና ጠፍተሃል። አንተም ጠፋሽ እኮ። እንዴት ነሽ? አለሁልህ። ሰላም አለሁ። ፀጉርሽ በዛ ትንሽ በዛ ነው። ስንት አስከፈሉሽ? ውድ ነው። ቆየ ከተገዛ ልብሱም ትንሽ ሰፋሽ። ቀጥኜ እኮ ነው። በፊት ቪዲዮ ሰርቼ ቤት አላየሁም። እንደዚህ አልነበረም። ትንሽ ከስቻለሁ መሰለኝ። ለዛ ነው። ምንድን ነው ደረትሽ አካባቢ ጋር ተንዘላዘለልሽ? ጡት የለኝም። ለዛ ነው ጡት ማስያዣ አላደረኩም። አይዞሽ ያድጋል። እኔ ሳድግ አብሮኝ ያድጋል ብዬ አስባለሁ። ለካ 18 ዓመትሽ ነው። ረስቼው። አይ 18 አይደለም 20 ዓመቴ ነው። 20 ገባሽ እንዴ? ገባሁ። ከሀገር ቤት ከመጣሽ እዚሁ ነው ያደግኩት። የትም ሀገር ቤት አላደግኩም። እውነት ጌታን። እኔ እኮ አክሰንትሽን ስሰማ ከሌላ ቦታ የመጣሽ ነበር። አይ እዚህ ነው ያደግኩት። ጌም ትጮቻለሽ? እሺ እየገባሁ ነው ግን። እኔም ገና እየገባሁ ነው። ኦኬ። ቅጣቱ የሚሆነው ተወጪና ከቤት ሰፈርሽን ስለማውቀው ነገሩ ቀውጢ ሰፈር ነው። ፋርማሲ ትሄጂና ፖስት ፒል ትገዣለሽ። ኦኬ እሺ። ሁለተኛ ቅጣትሽ ደግሞ ለኤክስሽ ትደውያለሽ። እሺ። ሶስተኛ ቁጭ ብድግ ትሰሪያለሽ። እሺ ማለት ያስማማሻል? ኦኬ። ሲጀመር አንድ ላይ እኩል ነው። ሁላችሁም ታፕታፕ ታረጉት። እሺ ሳስጀምረው ሁላችሁም ታፕታፕ። እሺ ገባ ብሎ እየገባው ነው። እኩል ነው የምታስጀምሩት። ሁላችሁም ታብ ዘ ስክሪን ኮፒ ሊንክ ሁላችሁም ማለት ነው። ታብ ዘ ስክሪን ቅጣቱ 3000 ሁላችሁም። ቅጣቱ ማለት ነው በጣም ከበባድ ስለሆነ ጋይስ በእናታችሁ ታብ ዘ ስክሪን ኮፒ ሊንክ ሌትስ ጎ። ሁላችሁም ከ3000 በላይ ነው ቅጣት። እሺ ጋይስ ሁላችሁም ታፕታፕ። እሺ የኔ ፍቅሮች
ሁላችንም ታብዘ ስክሪን ኮፒ ሊንክ እሺ የኔ ፍቅሮች እንዳልሸነፍ ቅጣቱ በጣም ከባድ ነው ጋይስ ሌትስ ጎ ከ3000 ጀምሮ ቅጣት አለ ከ3000 ነው እሺም ጀምረው ሌትስ 100 ሰው ነው ታፕ እያደረገ ያለው አንዴ ሁላችሁም አስኪዱት እሺ ታፕ ሼር ያላረጋችሁ ሼር አድርጉ ታፕ ያላረጋችሁ ታፕ